የሚያታልለውን የሱን ቃላት ትስሚ፣ የሱን ቃላት ትስሚ። ይልቅ ከአምላክሽ ጋር ከእግዚአብሔር ተስማሚ፣ ከእግዚአብሔር ተስማሚ። ሊሰርቅና ሊያርድ ሊያጠፋሽ ነውና፣ ሊያጠፋሽ ነውና። በይነይ ወደ ኢየሱስ እሱን ተይውና፣ ዓለምን ተይና። ኢየሱስ ይሻልሻል፣ ኢየሱስ ይሻልሻል፣ ኢየሱስ ይሻልሻል። ጌታ ይሻልሻል፣ ጌታ ይሻልሻል፣ ጌታ ይሻልሻል፣ ጌታ ይሻልሻል፣ ኢየሱስ ይሻልሻል፣ ጌታ ይሻልሻል፣ ጌታ ይሻልሻል፣ ጌታ ይሻልሻል፣ ጌታ ይሻልሻል። ዛሬ ነገ አትበል፣ ኢየሱስን ተቀበል፣ ኢየሱስን ተቀበል። የሚያባብልህን ዓለምን እምቢ በል፣ ሰይጣንን እምቢ በል። ከታሰርክበትም እርሱ ይፈታሃል፣ እርሱ ይፈታሃል። ቀረብ በል ተጠጋ፣ እሱ ይሻልሃል፣ እሱ ይሻልሃል። ጌታ ይሻልሃል፣ ጌታ ይሻልሃል፣ ጌታ ይሻልሃል። ኢየሱስ ይሻልሃል፣ ኢየሱስ ይሻልሃል፣ ኢየሱስ ይሻልሃል። ጌታ ይሻልሃል፣ ጌታ ይሻልሃል፣ ጌታ ይሻልሃል። ሃሌሉያ! ምንም ጥርጥር የለውም፣ ጌታ ይሻለናል። ክብር ለእግዚአብሔር ይሁን። እንዳውም ይሻላል ተብሎ ለንጽጽር የሚቀርብ አይደለም፣ ብቸኛ ነው ጌታ፣ ብቸኛ ነው። ዓለም ይሻልሃል የተባለው በዝማሬው ማለት ዓለም የተወሰነ ደስ የሚያሰኝ ነገር እኮ አላት። ብልጭልጭ ነገር አለ፣ ለጊዜው የምትሰጠው ነገር አለ። ወደዚህ ወደ ጨለማው ዓለም ገዢ ጠጋ ከተባለ ዝና ይሰጣል፣ ገንዘብ ይሰጣል፣ መኪና፣ ንብረት ወዘተ ይሰጣል፣ ብዙ ነገር ይሰጣል። ግን ህይወታችሁን ነጥቆ ነው። ህይወታችሁን ለጨለማ እያዘጋጀ ነው። እሱን ሲሰጣችሁ ወጥመድ ነው ንብረቱ፣ ወጥመድ ነው ዝናው። በዛ ዝና ትብትብ አድርጎ ያስራችሁና ልውጣ ባላችሁ ጊዜ እማትችሉበት ስልጣን በራሳችሁ ላይ እስከማይኖራችሁ ድረስ በዝናው ያስራችኋል፣ በሰጣችሁ ንብረት ያስራችኋል፣ በሰጣችሁ ስም ሀብት ተብትበው ያስራችኋል። መውጣት አትችሉም። እና ለጊዜው የሚሆን ነገር የዚህ የጨለማው ዓለም ገዢ አለው። እንዳውም ኢየሱስ እነዚህን ነገሮች ሊሰጥ ሳይሆን የመጣው ምን ሊሰጥ ነው የመጣው? እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ እንጂ የዚህ ዓለም ገዢ ለማታለያ እንደሚሰጠው እንደው ብርም ሊረጭ ሊዘራ የተለያዩ ነገሮችን ሊሰጥ አይደለም የመጣው። ነገር ግን መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን መንግስቱንና ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ይላል። አስቀድሞ መንግስቱና ጽድቁን የፈለገ ሰው ይጨመርለታል በጊዜው እንደ ፈቃዱ። የዘላለም ህይወትን ሊያበላሽበት በማይችል መልኩ
በትክክል ማኔጅ ሊያደርገው የሚችለውን ነገር እግዚአብሔር ይሰጣል። ኃላፊነት የተሞላበት ነገር ለወጥመድ አይደለም እሱ የሚሰጣችሁ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨመርም ይላል። እግዚአብሔር የሚሰጠው በረከት ሐዘን የለበትም። ሰይጣን ከሰጣችሁ በኋላ ወየው፣ ከሱ እጅ ከተቀበላችሁ ወየው። ወይ ጤናችሁን ይነጥቃችኋል፣ ወይ ሰላማችሁን ይነሳችኋል፣ ወይ ከሰው ጋር ማህበራዊ ህይወታችሁን ብልሽት ያደርጋል። መንፈሳዊ ዕጣ ፈንታችሁን ሲኦል አልፎም ገሃነም ያደርጋል። እሱ ሰጥቷችሁ የምትኖሩ ከሆነ እና በዚህ ዓለም ላይ ሰው የሚፈልገው ህይወት ምናምን የሚባለው ነገር አይገባውም። የሚፈልገው ገንዘብ፣ ይሄ ጊዜያዊ ነገር፣ ንብረት፣ ከሰው በላይ ያደርገኛል ብሎ የሚያስበውን ነገር ማግኘት ነው። ዝና፣ ስም ምናምን ማግኘት ነው የሚፈልገው። ግን ላቫሽ ክሬም ምናምን የሚባሉ ነገር አለ፣ ጣፋጭ የሆኑ ነገሮች በጣም እየጣፈጡ ከዛ ያው የፋብሪካ ነገር ስለሆኑ ኦቨር ስኳር ይኖራቸዋል። ስለዚህ ስኳር፣ ደም ግፊት ወዘተ፣ ኩላሊት ፌል ማድረግ መሳሰሉት ጤናን የሚያውክ ነገር ያመጣል። የፋብሪካ ምግብ ስትመገቡ ማለት ነው፣ መጠጥም ስትጠጡ ልክ እንደዛ ነው። ሰይጣን የፈበረከውን ነገር ጊዜያዊ ነገር ስትቀበሉ በዚህ ዓለም ላይ ያለ መከራ ሁሉ ይገርማችኋል። ገንዘቡ አሸክሞ አሳቅፏችሁ በብዙ መከራ ውስጥ ያሳልፋችኋል። ሰይጣን ብዙ መከራን ታስተናግዳላችሁ ቋቅ እስኪላችሁ ድረስ እና እየጣፈጣችሁ ይገባል። መጽሐፍ ቅዱስ ወይን እየጣፈጠ ይገባል። ከዛ በኋላ ግን በየትቦ መውደቅ ለማን ነው? ወየው ማለት ለማን ነው? ወዘተ ይላልና እየጣፈጠ የገባ ነገር ሁሉ መከራ አለው። ስለዚህ ወገኖቼ የዘላለም ሕይወት የሚሰጠውን በምድርም እንዳስፈላጊነቱ መንግስቱና ጽድቁን ስንፈልግ ምን የሚል በዚህ ዓለም ካለው በጎ ነገር ሁሉ እግዚአብሔር ከፈጠረው ምድርና ሞላው ዓለም በውስጡ ያሉት ሁሉ የእርሱ ነው ይላል። እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል። ክብር ለእግዚአብሔር ይሁን። ሕይወት ብቻ አይደለም የሚሰጣችሁ። ስለዚህ ኢየሱስ አስቀድሞ ሕይወትን ይሰጣችኋል፣ ያበዛላችኋል። ቀጥሎ እንደ አስፈላጊነቱ ልጅ ለመሆን እንቅፋት የማይሆንባችሁን በረከት ይሰጣችኋል። ሁሉ የእርሱ ስለሆነ ማለት ነው። ሁሉ በእርሱ ስለተፈጠረ። ስለዚህ ወደ ዓለሙ ጌታ፣ ወደ ሚያድናችሁ ጌታ፣ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ኑ። እርሱ የሚሰጠው በረከት ሐዘን የለበትም። እሱ የሚሰጠው በረከት ጭንቀት፣ ውጥረት፣ የጎንዮሽ ችግር የለበትም። እንደ አስፈላጊነቱ ይባርካቸዋል። ነገር ግን ከሁሉ በላይ እሱ ለሰው ልጆች የሚሰጠው ሕይወት ነውና ሕይወትን ተቀበሉ አስቀድማችሁ። ክብር ለእግዚአብሔር ይሁን። እኔ ዮሐንስ 10ን አንብቤ እጨርሳለሁ። ምንድነው የሚለው? የዮሐንስ ወንጌል 10 ቁጥር 9 አካባቢ ጀምሮ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸውና እንዲበዛላቸው መጣሁ። የሆነው እውነቱ ኢየሱስ የመጣበት እውነት። ሌባው ግን ሊያርድ ሊሰርቅ ሊያጠፋ ነው የሚመጣው። ሳያጠፋችሁ ቅደሙት። እርሱ በር ነው ወደ ሕይወት መግቢያ። ክብር ለእግዚአብሔር ይሁን።
ኢየሱስ ይወዳችኋል፣ እኔም እወዳችኋለሁ።